ዛሬ የውራ አነጋገር ግራ ያጋባው እኔ ነው እናንተንም ነው። ግራ ግን ትላንትም እንደዚህ ግራ አጋባን፣ ዛሬም ግራ አጋባን። ሚያወራ ሁላ ጠፍቶበታል። ምንድን ነው ነገሩን? ግራ ገባን እኮ እንዲህ እኛ ግራ ገባን። እንዲህ ምንድን ነው እንዲህ ምንም ያወራ አንዴ መኑኝ በግድ መኑኝ። እሱ ራሱ እኮ እኛን በግድ መኑኝ አለ። አናምንም አለ። እንደገና ደግሞ እኔ በፍጹም ወይኔ ወንድሜ ምን ሆንክብኝ? እንደው ግራ ግብት ብሏል። የምታወራው ራሱ ምን ይሻላል? ወይ መግቢያ ባትሰራ ይሻላል። ወይኔ እኔ አባት እኔን ሴጣን መታ እርብሽብሽብሽ አረገቻችሁ። እኛንም ረበሸችን። አበድን እኮ ሁላችንም አብደናል። እንዶ ባታብድ ነው የሚገርመው። አብደናል፣ እኛም አብደናል፣ አንተም አብደሃል፣ ሁላችንም አብደናል። ምን አይነት ሴጣን ነው ያመጣችብን? ለማንኛውም ዛሬ በመማል እስከ ዛሬ ጭንቅላታችንን አዙረ ስታስለቅሰን ነበር። ዛሬ ግን እግዚአብሔርን ብለህ ስለማልክ አመንኩ። በቃ እንዴ ተገላገልን እኮ እንዴ! ምናውራ እንደው ምጣረክብን። ኧረ ተው! ኧረ በመሬት አርግ ኳስ በመሬት አርግ። ኧረ ተው! በአየር ሆኖ እኮ አለቀ። ኳሱን በመሬት አርገው። ተው በመሬት አርግ። ያንተስ እሺ፣ የዛ አሽቃባጭ ካሜራማን ነው። እሱማ ተውን፣ ያዙ ልቀቁኝ አለ። በረረ እኮ በቃ ያዙ ልቀቁኝ አለ። እኔ ነኝ እግር ያዝኩት አለ። ይሄ መላጣ ካሜራማን እኔ ነኝ እግር ያዝኩት ባባዬ እያለው ላዘፈነ እንዴ! ምነው አንተ የልጅ አምሮት ካለብህ ካሜራማኑ ግን አንተ ለምን አትወልድም? ውለድ እንዴ! ምነው አሽካበት ሽክልል እኛን ለማናደድ ብለህ ነው? ኦዲንስን ለማናደድ። እኛ ለአንተ ክፉ ነን። የጨረቃ ፋሚሊን አንተ ክፉ ነህ ነው። አንተ ዩቱብን ሰርተህ ታውቃለህ? እኛ ግን ሼር እናረግልሃለን። ምን እናረግልሃለን? ለእኛ ይሄ ነው። አንተ ካሜራማን ለእኛ ይሄ ነው ወይ? ታያለህ። ቆይ ለእኛ ይሄ ነው ወይ? ታሳዝናለህ። ለነዛ ለእኛ መንታ እንግዲህ ካሜራ የስንት ሰው ካሜራማን ለእኛ መንታዎች ለምን ለእነሱ እንደዚህ አታረግም? ለእነሱ በትንሹ ታረግና ፍቅር ታጫውታቸዋል። እኛ ቤት ደግሞ አምጥተህ ዶፉን ታዘምደው በረዶ ታረገናል። እኛ ማናቅ መሰለ? ባለፈው ነው የእኛም ቤት አዲያ የእኛ መንታዎች ወሰዱት። ከዛ ተቋረጠ። አሁን ደግሞ የእኛ መንታዎች ስለጨረሱ ከዛ ተጀመረ። የእኛ ቤቱ ደግሞ ተጀመረ። አይደለን እኛ ደደብ እንመስላለን? ደደብ እኮ አይደለም ካሜራማን፣ እናቃለን። አንተ መላጣ ብትሆን ምሁር ነኝ ብትል እኛ ተምረን ነው የተሰደድነው። የምሬን ነው። ምን ሆነህ ነው አንተ ግን? ቀለድክብን እኮ የካሜራማን በእውነት አስቡ። እኛ ችግር የለውም እዚህ ሚዲያ ላይ ያለ ነው፣ ግን አሉ በእውነት ሽንት ቤት ተደብቀው ስንት ይወደቁ አሉ፣ ስንት የተጎዱ አሉ፣ ሆስፒታል የገቡ አሉ፣ በጊልኮስ ያሉ አሉ። በእውነት ነው። ለምን እነሱን ለምን እልህ እያያዛለ? ካሜራማን በእውነት ቲቪት አለብህ። ይሄ ከኦዲየንስ ጋር ቲቪት አለብህ። ዛሬ ብቻ አይደለም ከዚህ በፊትም ነው። ለምን ጥሩ አይደለም? እኔ እናገርሃለሁ አይደል? እኔን አትይኝ። ብዙ የሚጎዱ አሉ፣ ምስኪን ምንም ነገር ወጥተው ማይናገሩ አሉ። እችን ብቻ እየጠበቁ እነሱ ተደብቀው ሽንት ቤት የሚያየዋሉ። እንደ ሰው አስብ። እመቤቴን ካሜራማን እንደ ሰው አስብ። እግዚአብሔርን ጥሩ አይደለም። እያለቀሱ እየረገሙ ነው አንተንም
ልጅቷንም እባብ ትውለድ አታስብላት። ምንም ይሁን ድንጋይ ትውለድ። ኧረ በስመ አብ! እርግማን አይደለም ልጅቷ የተረገመ። እውነት ሰው ይወጣል ከሆዷ ብዬ አላስብም። ለምን እያለቀሱ ነው? ከአንጀታቸው ነው የሚረግመው። እንዴ ቡራንም እኮ እግዜር ይጠብቅ፣ እመቤቴ ድንግል ማርያም ትጠብቅ፣ የእናት አምላክ ትጠብቅ። እርግማን ጥሩ አይደለም። ስለዚህ እንትን ኳስ በሜሬት አድርጎት ችግር እናንተ እግዚአብሔርን እናንተ የጨረቃ ፋሚሊ አሁን ፕራንክ ስታረጉ እንኳን ፕራንክ ነው እያላችሁ ብትነግሩን እንኳን አይገባንም። እኛ እንደ ምር ነው የምንወስደው። ስለዚህ እናንተ ደግሞ ዙሩ ስታከሩት የባሰ ህዝቡ ይንጫጫል። ህዝቡ ጦርነት ይነሳል፣ ያብዳሉ፣ ያለቅሳሉ፣ ምን ይላሉ። ይህ እኮ እግዚአብሔር የሰጣችሁ የሰው ፍቅር ነው። ይህን ደግሞ አትጡት፣ ጥሩ አይደለም። ቡራዬ አትጨነቅ፣ እግዚአብሔር ነፃ የሚያወጣው እግዚአብሔር ነው አይደል? ግን የቅመሜ ልብ ሰብራል። ያንን ደግሞ በትዕግስት ነው። አይ እኔ እንደዚህ አይባልም። ራስህ እኮ ነው ያጠፋኸው፣ ራስህ ነህ። ያን ጥፋትን ደግሞ ቅመሜን የማሳመን ግዴታ አለብህ። ግዴታ ቅመሜን አሳምነ ልቧ የተሰበረውን መመለስ አለብህ። እንዴ ስንት ህልም እኮ ነው ከአንተ ጋር ያላት፣ ስንት ነገሯን ከአንተ ጋር ቃጥላለች። ከአንተ ሌላ አይታያትም። ትወዳለች፣ ታፈቅራለች። ይህን ደግሞ ታውቃለህ። ስለዚህ እባክህን በማርያምን አትጎዳች። ልጅ የሆነ ነገር ብትሆን ይቆጭሃል። ከልቧ አይደለችም እኮ አሁን እሷ ሁሌ ብላለች፣ አልፈልግህም ስልህም ከልቤ አይደለም ብላለች። የሆነ ነገር ስትልም ከልቤ አይደለም፣ ለምን አንተ እሺ ብለህ ትፈቅድልኛለች። ስለዚህ ከልቧ አይደለም። ስለዚህ አንገት ብደፋ ይገባል። አንገት መድፋት ለምን ሰው ጥሩ ሲሰራ ነው አንገት ጥሩ ሳይሰራ ነው አንገት የሚደፋ። አንገቱን ቀና የሚያደርገው ደግሞ ኮፍተር የኔ ቀብራራ ትልህ የለ ሚስት የኔ ቀብራራ ስትል ጥሩ ስትሰራ ነው። አሁን ደግሞ አንገትን ደፋ። ለምን ስላጠፋ አይደለ? እንዲያ እኛ እኮ አላመንም አታረግም ብለን ድርቅ ብለናል። ድርቅ አንተ ግን ኧረ ተወኝ። እኔ አሁን እዚህ ጋር አልደግመውም። ተወኝ። እንዲህ አደነጋገርከን እኮ። ምኑን እንያዘው? ምኑን እንጨብጠው? ምኑን ተወው? ምን ይዞ ምን እንደው ጠፋብን።